መጽሐፍ ቅዱስ የያዛችሁ አሁንም ትንቢተ ኢሳይያስ እንድታወጡ ፈልጋለሁ። እግዚአብሔር የሰጠኝን የዛሬ ቀን መልእክት ነው። ትንቢተ ኢሳይያስ ምዕራፍ 51 አውጡና 1 እና 2 ቶሎ ብዬ አነባለሁ በጌታ በኢየሱስ ስም። እንደዚህ ይላል፣ እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙ፣ በደንብ ስሙ። እናንተ በ2026 በጃንዋሪ በፌብሩዋሪ በማርች ላይ እናንተ ጽድቅን የምትከተሉ እግዚአብሔርን ፊት የምትሹ የእግዚአብሔርን ክብር የምትሹ የእግዚአብሔርን እጅ የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። በደንብ ስሙ። ቁጥር 2 ላይ እንደዚህ ይላል፣ ወደ አባታችሁ ወደ አብርሃም ወደ ወለደቻቸው ወደ ሳራ ተመልከቱ። አንዱ ብቻው በሆነ ጊዜ ጠራሁት፣ በረከትም አበዛሁት። ምንድነው ብለው? ባረኩትም አበዛው። እናንተ ሰው አብርሃም ለብቻው እግዚአብሔር ጠራ። ያለ አጋዥ፣ ያለ ዘር፣ ያለ ሰው፣ ያለ ወርቅ፣ ያለ ብር፣ ያለ አንዳች ነገር እግዚአብሔር እዚህ ቦታ ላይ ቃሉ ወደ አባታችሁ ወደ አብርሃም ተመልከቱ ይላል። listen to me look ወደ አብርሃም ተመልከቱ፣ ወደ ሳራ ተመልከቱ። ብቻቸው ወደ አባታችሁ ወደ አብርሃም ተመልከቱ። አንዱ ብቻውን በሆነ ጊዜ ጠራሁት ይላል። he is a single person, no one with him። እግዚአብሔርና እግዚአብሔር ብቻ ከሱ ጋር ነበር። ብቻውን ጠራሁት፣ ብቻው። እኔ ዛሬ ለብቻዬ ቀረሁ፣ አጋዥ የለኝ፣ ረዳት የለኝ፣ ጓደኛ የለኝ የምትሉ ሰዎች በደንብ ስሙ። የእምነት ዛሬ የሰራዊት ጌታ እግዚአብሔር ምን እያለ ነው? የእምነትን አባት ማንን ተመልከቱ? ማንን ተመልከቱ ይላል? ዮሴፍ ማንን ተመልከቱ ይላል? የእምነትን አባት ማንን ተመልከቱ ይላል? አብርሃምን ተመልከቱ። ብቻውን ነው የጠራሁት። አማካሪ አልነበረም፣ አጋዥ አልነበረም፣ ሳይኮሎጂስት አልነበረም፣ ሶሺዮሎጂ አልነበረም። የሚያማክር አቅጣጫ የሚያሳይ ወደዚህ አሁን ለምሳሌ በእኛ ዘመን አማን ለምሳሌ ዩኒቨርሲቲና ኮሌጅ ለመሄድ ስትፈልግ ካውንስለሮች አሉ። ለምሳሌ ኢንጂነሪንግ አጠናለሁ ብትል በኢንጂነሪንግ ኤክስፒሪየንስ ያላቸው አማካሪዎች አሉ። ለኢንጂነሪንግ ዲፓርትመንት ምን እንደሚያስፈልግ ቀድሞ ይሄን ኮርስ መውሰድ አለብን እንዴ። አብርሃም ግን ዊዛውት ካውንስለር እግዚአብሔር በሱ ተማምኖ እግዚአብሔር አምላክ መሆኑን በርሱ ተማምኖ አብርሃምን ብቻውን ምን አደረገ ይላል? ብቻውን በሆነ ጊዜ ጠራሁት ይላል። ወገኖቼ እግዚአብሔር ዛሬ እያንዳንዳችሁን ይጠራል። ምን ሊያደርግ ይጠራል ካላችሁ? ሊያበዛችሁ። ምን ሊያደርግ ይጠራል ካላችሁ? ልትጨምሩ። ምን ሊያደርግ ይጠራል ካላችሁ? እንድታገለግሉ። ምን ሊያደርግ ይጠራል ካላችሁ? ጨለማውን ሰብራችሁ እንድትሄዱ። ምን ሊያደርግ ይጠራችኋል ካላችሁ? ያለው ሁኔታ አይዛችሁ፣ የዘር ማንዘር መርገም እንዳይዛችሁ፣ ወገኖቼ ሟርት እንዳይዛችሁ፣ ወገኖቼ ፍርሃት እንዳይዛችሁ። ልክ አብርሃም ቤተሰቡ የጥንቆላ መሳሪያ የሚሰሩ ሰዎች ናቸው። ያ የጥንቆላ መሳሪያ ያ መተት እሱን አልከተለም። እሱን የተከተለው የሰራዊት ጌታ እግዚአብሔር፣ እሱ የጠራው እሱን የታደገ ና ያለው እግዚአብሔር አምላክ ከማ ጋራ ነበረ? ከአብርሃም ጋራ ነበረ። ከዛ በኋላ ምን ያልመሰለ ባረኩት። አይደለም ነው ቃል ምን ይላል? ጠራሁት፣ ምን አደረኩት? ባረኩትም። ምን አደረኩት? ከዛ በኋላ ደግሞ አበዛውት ይላል። ዛሬ ብቻዬ ነኝ፣ አቅም የለኝም፣ ዕውቀት የለኝም፣
ገንዘብ የለኝም፣ ራእይ ግን አለኝ፣ ቪዥን ግን አለኝ፣ ታድሶ ግን አለኝ፣ ግን ምረዳኝ የለኝ የምትሉ ሰዎች በደንብ ስሙ። ዛሬ እግዚአብሔር በራሱ ተማምኖ አንተን ወደ ቃሉ ይጠራል፣ አንተን ወደ ቅባቱ ይጠራል፣ አንተን ወደ ክዳኑ ይጠራል። እግዚአብሔር ከዛ በኋላ አንተን ይባርካል፣ አንተን ያስቀጥላል፣ አንተን ብዙ ህዝብ ሊያደርግ ዛሬ እግዚአብሔር ይፈልጋል። ምን ላይ ካላችሁ 2026 ላይ በደንብ ስሙ። እግዚአብሔር ታሪክ መስራት አይችልም? እስቲ ይችላል በሉ። እግዚአብሔር በእኔ ህይወት ላይ በእናንተ ህይወት ላይ ታሪክ መስራት አይችልም? የእግዚአብሔር ሰው እግዚአብሔር ታሪክን መቀየር አይችልም? እግዚአብሔር ከአፈር ከትቢያ አንስቶ እግዚአብሔር በሹማምንቶች መካከል ማቆም አይችልም? ይችላል። ዮሴፍን ተመልከቱ። ዮሴፍን እግዚአብሔር አንስቶ ወገኖቼ ንጉሥ ወንበር ላይ አስቀመጠ። ዛሬም እግዚአብሔር አንተንና እኔን አንስቶ ብቻችሁን ያለ አማካሪ፣ ያለ ረዳት፣ ያለ ገንዘብ፣ ያለ ዘር፣ ያለ አጋዥ እግዚአብሔር ብቻን አንተን ትልቅ ህዝብ ሊያደርግ ይችላል። ይሄ ነው ቃሉ እየተናገረ ያለው። አብርሃም ብቻው በሆነ ጊዜ ጠራሁት። ጠርቼ ዝም ብዬ አልተውኩም። ተከተል ብቻ አላልኩም። ጸልይ ብቻ አላልኩም። ምን ሆንኩ? ባረኩትም። ምን ሆንኩት? አበዛውትም። ምን ሆንኩት? ትልቅ ህዝብ አደረኩት። ወገኖቼ ወደ እግዚአብሔር ቤት ስትመጡ ልትበዙ ነው፣ ልታድጉ ነው፣ ልታፈሩ ነው፣ ልትሄዱ ነው። ጨለማን ሰንጥቃችሁ፣ ሟርትን ሰንጥቃችሁ፣ እርግማንን ሰንጥቃችሁ፣ የሰው ንግግርን አብርሃም የሰዎችን የነሎጥን ንግግርን ሰንጥቆ ነው ሄደው አልሰማም ብለው። አብርሃም የቤተሰቡን መርገምን ሰንጥቆ ነው፣ እርግማንን ሰንጥቆ አልሰማም ብለው እግዚአብሔርን ሰምቶ ለእግዚአብሔር ጨክኖ። ማን ነው ዛሬ አንድ ሰው ለእግዚአብሔር ጨክኜ ለእግዚአብሔር ወስኜ 2026 እወጣለሁ፣ በመውጣት እወርሳለሁ፣ እገባለሁ፣ እንቀሳቀሳለሁ፣ እሰራለሁ፣ አገለግላለሁ፣ እጸልያለሁ፣ ስኬቴ ይከተላል፣ ክብሩ ይከተላል፣ ኃይሉ ይከተላል፣ ማዳኑ ይከተላል፣ ብዙ ትውልድን እናጠቃለሁ ከአውሬ አፍ። ስለዚህ ዛሬ ሕይወታችሁ እንደ አብርሃም ባዶ ሲንግል የሆናችሁ ሰዎች ደስ ይበላችሁ። እግዚአብሔር ጠርቶ ታሪክን ለመለወጥ